ስንማር መጀመሪያ እነ ጳውሎስ ሰፈር ወስዳቸዋለሁ። ዛሬ ይሄ የቆሮንቶስ መልእክት ለምን እንደተጻፈ ወደ ነበረበት ወደ ጥንታዊው ሰፈር ልወስዳችሁ። ስለዚህ ወደ ታሪካዊው ቦታ ስወስዳችሁ ታሪካዊ ዝርዝሮችን ላሳያችሁ ፈልጋለሁ። ብዙ ጊዜ ስለ ድሮ ዘመን ስናስብ አቤት የድሮ ዘመን እንዴት ደስ የሚል ነው፣ ያ ዘመን እንዴት ደግ ዘመን ነው፣ ያ ደጉ ዘመን እየተባለ የድሮ ነገሮች ሁሉ ጊዜ ጥሩ ተደርገው ይወራሉ። እውነት እንነጋገር ካልን ግን በድሮ ዘመን ከሄድን ደግሞ በጣም ድሮ ከሄድን ደግሞ በጣም ጥሩ ያልሆኑ ዘመናት ነበሩ እና ይሄ እውነተኛ ንግግር አይደለም። እና የጥንት ክርስትና በውስጥም በውጭም ጦርነት የበዛበት ነበር። ሐዋርያት ሥራን ስታነቡ የቤተ ክርስቲያንን ታሪክ ስታጠኑ ቤተ ክርስቲያን ከውጭም ከውስጥም ነፋስ ነበረባት። ቤተ ክርስቲያን የተናወጠ መርከብ ትመስል ነበር። የቤተ ክርስቲያንን ታሪክ ሄዳችሁ ስትመለከቱ ለቤተ ክርስቲያን አስፈሪ የነበረው ትርምስ ግን ከውጭ የኔሮ ጦርነት አይደለም፣ ወይንም ደግሞ ለአንበሳ በኮሎሲየም በሮም ስቴዲየም በሚመስለው ወይንም በሮማ ግዛት ለአንበሳ መሰጠታቸው አይደለም፣ መገረፋቸው መገደላቸው አይደለም። ትልቁ መከራና ለቤተ ክርስቲያን ትሬትን ያደረጋት በቤተ ክርስቲያን ከውስጥ የተነሳ የስህተት ትምህርቶች፣ የውስጥ ኮንፍሊክቶች ናቸው። ስንቶቻችሁ አባቶች አሪዮስ ሲሉ ሰምታችኋል? ኦኬ፣ ይሄ ፈርስት ሴንቸሪ መጀመሪያ አካባቢ ላይ አሪዮስ የሚባል ሰው ከአሌክሳንድሪያ ወይንም ደግሞ በግብጽ ካለች ከተማ ክርስቲያን ከሆነች ክልል የተነሳ ዘማሪም አስተማሪም የሆነ ሰው ነበር እና አንድ ቀን ተነሳና ኢየሱስ ክርስቶስ ፍጡር ነው ብሎ ማስተማር ጀመረ። ስለዚህ የመካከለኛውን ዓለም ወይንም የመካከለኛው ምስራቅ ኢየሱስ ፍጡር ነው በሚለው በጣም ተሰሚነት ያለው ሰባኪ፣ በጣም ፖፑላር ሰባኪ ስለሆነ አንደበተ ርቱዕ ጥሩ ድምጽ ያለው ሰው የሚቀበለው ሰው ስለሆነ ኢየሱስ ፍጡር ነው የሚለውን ትምህርት ሲያስተምር እና አትናቴዎስ ተነስቶ በኋላ ምናልባት ስለ ቸርች ሂስትሪ ሳስተምር ሌላ ጊዜ ትመለ አትናቴዎስ የሚባል ወጣት ልጅ ተነሳ እና ስለ ሥላሴ ቃል ያመጣ ሰው ነው። አትናቴዎስ የሚባል አባት ነው ከኛ ይልቅ ተዋህዶች ስለዚህ በጣም ያውቃል እና ከአሌክሳንድሪያ ይዘው ተነስቶ ይህንን መንፈስ ባይከለክለው በኒቂያ ጉባኤ ላይ ወደ 325 አካባቢ ላይ ባይከለክለው ኖሮ ቤተ ክርስቲያን ዛሬ ኢየሱስ ክርስቶስ ፍጡር ነው ብላ ታምን ነበር። ግን ከልካዮች ተነሱ። ኃይለኛው ነውጦች ነበሩ፣ ኃይለኛው ሁከቶች ነበሩ እና ይሄ ትምህርት በጣም አደገኛ ነበር። አሁን ለዛ ይመስለኛል አሪዮስ በነበረበት በአሌክሳንድሪያ አሁን ግብጽ አካባቢ ብትሄዱ የአካባቢ በሙሉ ሚድል ኢስት ኢየሱስ ክርስቶስ ፍጡር ነው በሚል በምን ተውጧል? ማመድ ትምህርት አይደለም፣ የእስልምና ትምህርት ተውጦ ታዩታላችሁ። ምክንያቱም ከቤተ ክርስቲያን ውስጥ የተነሳ ስህተት ነበር፣ ዓለምን ወደ ስህተት የከተተ ማለት ነው። ስለዚህ ለቤተ ክርስቲያን አስፈሪው ጊዜ ከውስጥ የነበረው ረብሻ ነው እንጂ ከውጭ የመጣ ስደት ቤተ ክርስቲያንን አያስፈራትም። ሲያፈኑት ይብሳል፣ ገና በእኛ ወንጌል ሲያጠፉት ይነዳል፣ ገና በእኛ ወንጌል ዓለም ይናወጣል። ትልቁ ችግር ያለው ከውጭ አጋንንት ሲዋጋን አይደለም፣ በውስጣችን ከእግዚአብሔር ጋር መጣላት ስንጀምር፣ በውስጣችን ማጉረምረም ስንጀምር፣ የዛን ጊዜ ነው ሽንፈት ወደ ህይወታችን የሚገባው። ከውጭ ስደት ቢመጣባችሁ፣ ከውጭ የተለያየ ነገር ቢመጣ፣ ጉድለት ቢመጣ፣ ማጣት ቢመጣ፣ በሽታ ቢመጣ፣ ይሄ ሁሉ ከክርስቶስ ፍቅር ሊለያችሁ አይችልም። እስቲ አሜን በሉ። ትልቁ አደገኛ ነገር ግን ከውስጣችሁ የሚበቅል ክፉ ዘር ነው። ከውስጥ የሚመጣ እሱ ነው አደገኛው ነገር። ዛሬ ስለ እሱ ላስተምር አይደለም የመጣሁት። የውጭው ስደትና ግፊያ ቤተ ክርስቲያንን ያበረታት ነበር እንጂ ቤተ ክርስቲያንን ሊያጠፋት አልቻለም። እንደውም ድምፃቸው ለዓለም ሁሉ የተሰማው ቤተ ክርስቲያን በተሰደደች ጊዜ ነበር። ልክ እንደ ፈንድሻ እሳት በነካው ቁጥር እየፈነዳ አገር ይሞሉ ጀመር። አገር እየሞሉ ሄዱ ጀመር። አልጠፋ አሉ። ገደልናቸው፣ አጠፋናቸው ሲሉ እየበዙባቸው መጡ እና በጣም የሚያሳዝነው ግን ጳውሎስ በተከተላቸው አብያተ ክርስቲያናት ሁሉ አደገኛ የተባለችው ቤተ ክርስቲያን፣ ብዙ ኮተት የነበረባት ቤተ ክርስቲያን የቆሮንቶስ ቤተ ክርስቲያን ነበረች። አንዳንዶች ቆሮንቶስ ይላሉ፣ እኔ ደግሞ በአማርኛ ቆሮንቶስ ስለዋለሁ። ቶ የሚለው ቃል ግሪክኛ ስለሆነ ነው። ስለዚህ ቆሮንቶስ አደገኛ ቦታ ነበረ። በመካከላቸው መከፋፈል ነበረ። በመካከላቸው የአገልጋይ ቲፎዞ የመሆን ወይንም አገልጋዮችን ተከትሎ የመሰለ እኔ አጵሎስ፣ እኔ ኬፋ፣ እኔ ጴጥሮስ፣ እኔ የአጵሎስ ነኝ እያሉ በሰው ስም መደዳ ተሰልፈዋል እና ጳውሎስ የሚነግራቸው መልእክት አላቸው። የግብረ ገብ ብልሽት ነበረ።
በመካከላቸው የእንጀራ እናቱን አግብቶ የሚኖር ሰው ነበረ። መካከላቸው ጥሩ ነገር የለም። እንደውም ኦፕንሊ ነው የሚኖረው፣ ምንም ሳይከለከል ያለ ሀፍረት ማለት ነው። እንዴት እንደዚህ ሊደፍር ቻለ? ዛሬ እሱን እንመለከታለን በጥቂቱ። እና በጌታ ገበታ ደግሞ ይሰክሩ ነበር። ወደኋላ ሄዳችሁ ይሄ ነው ጥሩ ጊዜ፣ ይሄ ነው ጥሩ ዘመን። ይሄ ጥሩ ዘመን አይደለም። የጌታ ገበታ እኛ እንደምናደርገው በካፕ የሚታደል ሳይሆን በዛ ጊዜ ድግስ ነው የሚደረገው። ስለዚህ የሚቀጥለው ወር ወይም የሚቀጥለው ሳምንት የጌታ እራት እህታችን ከሌ ቤት ነው ሲባል እህታችን ከሌ ቤት ድሆችን ያሳፍራሉ። ሀብታሞቹ ወንበር ይይዙና ይሰክራሉ፣ ይጠጣሉ። ድሆቹ ሲመጡ የሚበሉት የለም፣ የሚጠጡት የለም። ምግብ ነው የሚበሉት ተሰብስበው። ስለዚህ አንዱ ተርቦ ይሄዳል፣ አንዱ ጠግቦ ይሄዳል። እና ጌታ አንዳንዶችን በሞት ወሰዳቸው። የጌታን ገበታ ትንቃላችሁ አላቸው። ያ ገበታ አጋፔ ሜል ይባላል፣ ወይንም ደግሞ የፍቅር ገበታ ተብሎ ይጠራ ነበር። እሺ፣ ስለዚህ እንዲህ አይነት ነገር ነበር። ሌላው ደግሞ የሴት የበላይነት ያለበት ቦታ ነበር። ሴቶች የበላይ የሆኑበት ቦታ ነው። ምን ማለት ነው? በዚህ ዘመን ቋንቋ ፌሚኒስት ስፒሪት ነበራቸው። እና ከየት አመጡት? እንዴት በዛ ዘመን ሴቶች የበላይ ሊሆኑ ቻሉ? በእግዚአብሔር ቤት ውስጥ ወንዶችን ዝም በሉ እያሉ ሴቶች መናገር እንዴት ይቻሉ? እንዴት ደፋሮች ሆኑ? ከየት አመጡት? እንዴት ሊሆን ቻለ ካላችሁ ዛሬ እሱን ነካ አደርግላችኋለሁ። ሂስቶሪካል ባክግራውንዱን ነግራችኋለሁ፣ ከኋላ ያለውን ታሪክ። እና የጥንታዊቷ ቆሮንቶስ እንደሚመስለን ዝም ብሎ አላደለም ገዳዳ ቤቶች ያሉባት፣ የጭቃ ቤቶች ያሉባት፣ ሊወድቅ ያለ ጣራው የዘመመ ከተማ አድርጋችሁ በአእምሯችሁ እንዳትስሉ። የጎጆ ቤት ወይንም ደግሞ ይሄ ዋሻ ለዋሻ የተሰሩ ቤቶች አይደሉም። የሰለጠነች ሀገር ናት። በፕላን የተሰሩ መንገዶች ያሉባት፣ እስካሁን እኛ የሌለን ስቴዲየም የሚመስል ግማሽ ስቴዲየም ቲያትር የሚያሳዩበት ሀፍ ስቴዲየም ህዝብ የሚቀመጥበት ደረጃ ወደ ላይ የተሰራበት ወደ 150 ሺህ አንዳንዶቹ 23 ሺህ ብዙ ህዝብ የሚይዙበት አዳራሾች አሏቸው። ትልቅ መቅደሶች የነበረባት ከተማ ናት። እና እያንዳንዱን ስዕል ምናልባት ለቀዋለሁ ዌብሳይት ላይ ወይንም ደግሞ ፌስቡክ ላይ ታገኙታላቸው። እና ይሄ በቁፋሮ አሁን ከሳተላይት የምትመለከቱ ስዕል ነው። ሳተላይት ከላይ ሳየው ቅርጹ እንዳለ ነው፣ ፍርስራሹ እንዳለ ነው። ያንን ማየት ትችላላችሁ። ከዚህ ጋር አብሬ ላሳያችሁ ፈልገ ይሄ የአማርኛ ቨርዥኑ ነው። ምናልባት ግሪክ ሀገር የኖራችሁ ይሄ በቀላሉ ትረዱታላችሁ፣ ምክንያቱም እዛ ስለነበራችሁ ማፑን ታውቁታላችሁ። ይሄ አካያ ይባላል። በታች በኩል የምትመለከቱት ቆሮንቶስ ያለችው አካያ ነው። ከአካያ በላይ ደግሞ አቲና አለች። አቲና ማለት አቴንስ ማለት ነው። ስለዚህ በቆሮንቶስና በአቲና መካከል ያለው የምድር ወሽመጥ አለ። ቀጭን መንገድ ነው፣ ግን በመካከል 6 ኪሎ ሜትር ስፋት ወይም ከ4 እስከ 6 ኪሎ ሜትር ስፋት ያለው መሬት ነው የምትመለከቱት እዛ ጋር። ስለዚህ ምን ይሆናል? ከላይ ከአውሮፓ ከጣሊያን ከምን የሚመጡት መርከቦች ይመጡና ተመልከቱ፣ ቢጫው መስመር ተመልከቱት። ይመጡና ልክ ቆሮንቶስ ጋር ሲደርሱ ሁለት ወደብ አላት፣ ግራ ወደብ አላት፣ ቀኝ ወደብ አላት። እና የምትመለከቱት ከላይ ከጣሊያን ከምን ከብሪታንያ የሚመጡት መርከቦች መጥተው ወደ ኋላ ሊሄድና እንደገና ላሳያችሁ። ልክ ሊቃኦን የሚባል ወደብ ላይ ሲደርሱ መርከቦቹ መሻገር አይችሉም፣ ምክንያቱም በመሃል የባህር ሰርጥ የምድር ሰርጥ አለ። ስለዚህ ይመጡና እዛ ወደብ ላይ ይቆማሉ። ከታች ደግሞ ኤዥያ ተመልከቱ፣ ሁለት ባህር ነው ያለው፣ ኤጂያን ባህርና ኢዮኒያን ባህር አለ። እና እነዚህ ሁለቱ ባህሮች የሚገናኙበት ቦታ ነው። በታች መስመር ሄደው ከሄዱ ብዙ መርከቦች ይገለበጣሉ፣ ህዝብ ያልቃል። ስለዚህ የሞት መንገድ ስለሆነ የሚያደርጉት ተመልከቱ። ሌላ እነዚህ ከታች የሚመጡትም ክራንክራውስ የሚባል ቦታ ወደብ አለች። ጳውሎስም በክራንክራውስ ስለተነበረበትና ጸጉሩን ተላጨ የሚል አንበባቸዋል። ክራንክራውስ ወደብ ናት። በሊቃኦን ቋንቋ ሲሉ ደግሞ ሊቃኦን ደግሞ ሌላ ወደብ ናት። ስለዚህ የግራ ወደብ የቀኝ ወደብ አላቸው። ቆሮንቶስ በዚህ ወደብ ናት። ለዚህ መርከቦች ምን ያደርጋሉ? ከላይ ይመጡና ልክ ሊቃኦን ወደብ ጋር ሲደርሱ ይቆማሉ። ሸክማቸው በሙሉ ይሸከሙና አሳያቸዋለሁ። በመካከል ያለው 6.4 ኪሎ ሜትር ናት። ቀጭን ናት። በመኪና እንሂድ ካልን እንኳን በጣም ቅርብ ናት። ከዚህ ሰሪ አትሆን። ስለዚህ በጣም ቀጭን ስለሆነች መንገድ ግሪኮቹ ብልህ ነበሩ በዛ ዘመን። የዛሬን አያርገውና ይሄ መስመር የሚገናኙበት ይሄ ነው። 6.4 ኪሎ ሜትር ይሆናል ያልኳል። ስለዚህ ይሄም መስመር ላይ ዳያክሎስ የሚባል መስመር አለ። ልክ ሀዲድ ይመስላል፣ በድንጋይ የተሰራ ነው።
መርከቡን ምን ያደርጋሉ? የሆነ ነገር ላይ ያስቀምጡትና እየጎተቱ መርከቦቹን በባሪያዎች እየተጎተተ ወደዚህኛው ወደብ አምጥተው ከዚህኛው ወደብ እንደገና መንገዱን ይቀጥላል ማለት። ስለዚህ ከተማይቱ አድቫንቴጅ አላት። ወደብ አለ ማለት ከስተመር በዝቶላቸዋል። የደመቀ የነጋዴ ከተማ ናት። ስለዚህ ኔሮ ሀሳብ መጣለትና ይህን ቦታ ቢይዘው ለጦር ስትራቴጂ በጣም ስለሚጠቅመኝ ይህን ነገር ቆርጬ 4 ምናምን ኪሎ ሜትሩን ቆርጬ ባህሩን ሁለቱም ባህሮች ባገናኘው የሚል ሀሳብ መጣለት። የመሰረት ድንጋይ አስቀመጠ። የአይሁድ ባሪያዎችን በሙሉ ሰበሰበና እስረኞችን ሰበሰበና ቆፍራችሁ ክፈቱ ብሎ ሄደ። ስራው አልተከናወነም፣ መንግስቱም ስላልጸና ማለት ነው። በኋላ ግን በ19ኛው ክፍለ ዘመን ላይ ባህሩ እንደዚህ በፈረንሳይ ኢንጂነር ተከፈለና ሁለቱ ተገናኙ ማለት ነው። ይሄ የቆሮንቶስ ካናል ይባላል። እሺ ምናልባት ግሪክኛ ለምታነቡ ዲዮሮጋቴስ ኮሮንቲያን የቆሮንቶስ ካናል ይባላል። እና እነዚህ የቆሮንቶስ ካናል ነው። ተመልከቱት፣ ከላይ ሲታይ ይሄን ይመስላል። ባህሩ እንዴት እንዳገናኙት ተመልከቱት። የኤጂያንና ከላይ ያለውን ባህር። ይሄ ደግሞ ምሳሌ ሊሰጣችሁን፣ ይሄ ፓናማ ካናል ይባላል። ዓለማችን ለካናል አዲስ አይደለችም። ይሄ ስዊስ ካናል ይባላል። ግብጽ አካባቢ ያለ ካናሎች ባይኖሩ ኖሮ ይሄ ካናል ባይኖር ኖሮ ከህንድ የሚመጣ መርከብ በዚህ ዞሮ እንደሚሄድ ልክ እንደዛ ቆሮንቶስ እቺ ብትሆን ከዚህ የሚመጡ መርከቦች በዚህ ሲሄዱ በተርቡላንስ ያልቃሉ፣ ህዝብ ያልቃል፣ መርከበኞች ይሞታሉ። ስለዚህ የሚያደርጉት ምንድን ነው? ሜዲትሬኒያንን እና የህንድ ውቅያኖስን በቀይ ባህር በኤርትራ ባህር ጋር አድርገው ያገናኟቸዋል ማለት ነው። ስዊስ ካናል ላይ ግብጽ የምትቆጣጠረው ማለት ነው። የቆሮንቶስ ከተማ የምትታወቀው አንዱ በምንድን ነው? ተራራ አላት። አክሮኮሪንቶስ የሚባል ተራራ አላት። ከአክሮኮሪንቶስ ሆናችሁ አቲናን ማየት ትችላላችሁ፣ አቴንስን ማየት ትችላላችሁ። ከፍ ያለ ተራራ ነው። ላዩ ላይ መቅደስ ነበረ። ይሄ ስብርባሪ የምታዩት የጥንቷ ቆሮንቶስ ናት። የጥንቷ ቆሮንቶስ ናት። ይሄ በቆሮንቶስ መንገድ ተመልከቱ። ዝም ብሎ ከተማ እንዳልሆነች የምታውቁት አስፋልት እንትን ነበራት። በደንብ ተደልድሎ የተሰራ ከተሞች፣ ሱቆች ያሏት የተደራጀች ያማረች ከተማ ናት። እና አጎራ አላቸው። አጎራ ማለት ግሪክኛ የምታውቁ ሰዎች ታውቃላችሁ፣ ገበያ ማለት ነው። ገበያ መካከል የአማልክት ጠበል አለ። የአማልክት ጠበል አለ። ይሄ የምታዩት ቦታ የጠበል ቦታ ነው። እነዚህ አስክላፒየስ የሚባል አምላክ ነበራቸው። በዛ ከተማ አንዱ የሚመለከው፣ በኋላ ስለ አማልክቱ ነግራቸዋለሁ። አስክላፒየስ አንዱ ሰዎች ስለት ያቀርባሉ። እጁን የታመመ ሰው በሸክላ ይሰራና እጅ ስለት አምጥቶ ይሰጣል ለአስክላፒየስ፣ ለአምላኩ ማለት ነው። እጄን ፈውስልኝ ሲል እጅ ይሰጣል። ጉበቱን ካመመው የጉበት ምስል ሰርቶ ጉበት ያመጣል። እጅ ይሄ ሰውዬ ኦብቪየስሊ ምኑን አሞት ነው? እጁን ነው። ያ ደግሞ ጣቱን ያመመው፣ ሌላው ክንዱን ነው። እና ብዙ የሰውነታቸውን የብልቶች ክፍሎቻቸውን በቅርጽ እየሰሩ ለአምላካቸው መስዋዕት ያመጣሉ፣ ፈውስን ይጠብቃሉ። እና አስክሌፒየስ ይባላል። ስለ ጴርጋሞን ሳስተምር ከዚህ በፊት ተናግሬዋለሁ፣ ስለዚህ ፈውስ። ሌላው ሁለት ከተሞቹ እነዚህ ቆሮንቶስ እና አቲና በጣም ተፎካካሪ ከተሞች ነበሩ። እንደነገርኳችሁ ቆሮንቶስ የንግድ ከተማ ናት፣ የመርከብ ከተማ ናት። በጣም ብዙ ግርግር አለ፣ መቅደሶች አሉባት። አቲና ደግሞ የፈላስፎች የባላባቶች የእውቀት ከተማ ናት፣ ብዙ ምሁራን ያሉባት ከተማ ናት። ስለዚህ የአቲና ሰዎች የቆሮንቶስን ሰዎች እንዴት የሚያዋቸው ይመስሏቸዋል? እነዚህ ጭሰኞች ብለው ነው የሚያዋቸው፣ እነዚህ ድሆች ብለው ነው የሚንቋቸው ማለት ነው። እላይ ግን የአቲና ሰዎች መኳንንቶች ናቸው። በኋላ አሳያቸዋለሁ። ብዙ አይነት ምሁራኖች ነበራቸው። ተመልከቱ፣ እነዚህ ሁሉ የአቲና ሰዎች ናቸው። ሚሌቶስ፣ ዜኖክራተስ ነው ግን ዜኖ ይሉታል፣ ፕሌቶ፣ ሶቅራጥስ፣ እነዚህ ሁሉ ፈላስፋዎች የአቲና ሰዎች ናቸው። እነዚህ ቁጭ ብለው ጭንቅላታቸው የሚሰራት የአሁኑን ዘመን የምዕራቡን ዓለም አኗኗር ሼፕ ያደረጉት እነዚህ ፈላስፋዎች ናቸው። አኗኗር ትምህርት ቤት ብትሄዱ የሚያስተምሯችሁ እነዚህ ሰዎች ያሉትን ነው። ፊሎሶፊ ተብለን የምንማረው የእነዚህ ሰዎችን ንግግር ነው። ግሪክ በእውቀት በጣም ግሪኮች ምንን ይሻሉ? እውቀትን። አይሁድስ ምልክትን ይሻሉ። ልዩነታቸው አይሁዶች፣ ግሪኮች እውቀት ይሻሉ። ስለዚህ የእውቀት ሰዎች ናቸው፣ የመጽሐፍ ሰዎች ናቸው። ትምህርት ቤት የጀመሩ ግሪኮች ናቸው። በዘመኑ የነበረው ቋንቋ ኮይኔ ግሪክ የነሱ ነው። ዓለምን ሁሉ የገሱ ሰዎች ናቸው።
ሮማውያን ዓለምን ይግዙ እንጂ ግሪኮች ህዝቡ ልብ ውስጥ የገቡ ግሪኮች ናቸው። ምጻጻፈው በግሪክኛ ነው። ጳውሎስ አዲስ ኪዳንን የጻፈው በግሪክኛ ነው። ጴጥሮስ የጻፈው በግሪክኛ ነው። አዲስ ኪዳን በሙሉ የተጻፈልን በግሪክኛ ነው። ትምህርቱን እውቀቱን የያዙ ግሪኮች ነበሩ፣ የአእምሮ ሰዎች ነበሩ። ለዚህ ነው ጳውሎስ ግሪክ ምን ይፈልጋል? እውቀት ይሻል። ለዚህ ነው ጳውሎስ አቴና ሄዶ ሲሰብክላቸው አንዳንዶች ሳቁበት፣ ሞቶ ተነሳ ምናምን ሲሉ ተዋክ ብሎ ሳቁበት። ባሪዮስፋጎስ ጳውሎስ ይናገር። ኦኬ እነዚህ አማልክቶቻቸው ናቸው። አፍሮዳይተስ ምናልባት አንዳንዱ ስዕል ባሳያችሁ በልብሶቻችሁ ላይ የተቀመጡ ናቸው። አንዳንዶቻችሁ በመኪኖቻችሁ ላይ ተለጥፈዋል እና የአማልክት ስሞች ናቸው። አፍሮዳይተስ የፍቅር አምላክ ናት። ፖሳይደን የባህር አምላክ ነው። አፖሎ የጸጉር ፋሽን አይደለም። የፕላኔት ወይንም ደግሞ ከላይ ያለ የመንኮራኩር አይደለም። አፖሎ የአማልክት ስም ነው። የፀሐይ አምላክ ነው ይሉታል። የእረኞች አምላክ ነው። የግጥም አምላክ ነው። የዜማ አምላክ ነው ይሉታል። የቀስተኞች አምላክ ነው። ሄርመስ የሚባል ደግሞ የመንገደኞች አምላክ፣ የንግድ አምላክ በመርከብ ስለሚመላለሱ ቪነስ ፎርቱና ይሉታል። ላቲኖቹ ገድ እንደማለት ነው። የገድ አምላክ ማለት ነው። አስክለፒየስ ቅድም ያነሳውላችሁ ሴት ልጅ አለችው፣ ሀጊያ ትባላለች። የፈውስና የጥበብ አምላክ ማለት ነው። ፓንቲየን ማለት ይኸው እንዳይቀርበት ነው። ግሪኮች የሁሉ አምላክ ከምረው ምናልባት አምላክ ረስተን እንዳይሆን ብለው ፓንቲዮን አሉ። ፓንቲዮን ማለት ፓን ማለት ኦል ማለት ነው። ቲዮን ማለት ሁል አማልክት ማለት ነው። ኦል ጋድስ ሁሉንም አማልክት ማለት ነው። አይቅርባችሁ ማለታቸው። ለዚህ ነው ጳውሎስ በሄደበት በአቲና ምን አሉ? ለማይታወቅ አምላክ የሚል ደግሞ አንድ መሰዊያ ነበረ እና አማልክትን ሁሉ ትፈራላችሁ፣ እዚህ ጋር የማይታወቅ አምላክ ብላችሁ ራሱ መሰዊያ አስቀምጣችኋል ይላቸው እና ያ መሰዊያ ሌሎች አማልክት ኦፌንድ እንዳይሆኑ እኔንም ሳትጠሩኝ እንዴ አፖሎን ጠርታችሁ ለእኔ ወደ እኔ ሳትጸልዩ ብሎ ሌላው አምላክ እንዳይቀየማቸው ፓንቲዮን የሚባል መቅደስ ነበራቸው። ለሁሉ አማልክት ለቀራችሁት ወዘተረፈ ማለት ነው። ግልጽ ነው። እሺ ሌላ ደግሞ ዲሜተር የሚባል የመከር አምላክ አለ። ብዙ ጊዜ የሚያመልኩት ገበሬዎች ናቸው። በዚህ በመካከለኛው ምስራቅ ደግሞ የፈርቲሊቲ ጋደስ ናቸው። ተሙዝ ይባላል። የተሙዝ አምላክ ብዙ ዝርዝር ውስጥ አልገባም፣ ኮንፊውዝ እንዳላረጋችሁ። ከተማይቱ በጣም ርኩሰት ያለባት ስለሆነ ሁለት መርከቦች፣ ሁለት ወደብ፣ በዚህ የሊቃውን ወደብ አለ፣ በዚህ የክራንክራዎስ ወደብ አለ። በሁለቱ መካከል መርከበኞች በዚህ በዛ ስለሚመላለሱ መርከበኛ ማደሪያ ይፈልጋል። መርከበኛ ደግሞ እንዲሁ በዚህም ዘመን ብትሄዱ የባህር ሰዎች ብዙ ጊዜ ለረጅም ጊዜ ባህር ላይ ስለሚቆዩ ፍትወትን ይወዳሉ፣ ርኩሰትን ይወዳሉ። ስለዚህ ሄደው ቆሮንቶስ ከተማ በእርኩሰት በጣም ተበላሽታለች። ይባስ ብሎ በቆሮንቶስ ከተማ ውስጥ መቅደሶች አሉ። በመቅደስ ውስጥ ከ1000 እስከ 2000 የሚጠጉ ሴት ፕሪስተስስ አሉ። ሴት ምንድን ስራቸው? ስጋቸውን መስጠት ነው ለአምላካቸው። ይሄ ግራ እንዳይገባችሁ እንዴት ሊሆን ይችላል እንዳትሉ። በዚህ ዘመን እንኳን ህንድ ሀገር ብትሄዱ ህንዶች ለአምላካቸው ጸጉራቸውን እየሸለቱ ለአምላካቸው ስለታቸውን የሚሰጡት ጸጉራቸውን ነው እና ያ ጸጉር ደግሞ በደም ተከርክሞ ቀለም ተቀብቶ አፍሪካውያን ያረጉታል፣ ነጮቹ ያረጉታል። ብሎንድ ተሰርቶ ብዙ ጊዜ የሚመጣው ከህንድ ለጣዖት አምልኮ የተሰጠ ጸጉር ነው። ለአምላካቸው የሰጡትን ስብስብ አድርገው ይሸጡታል። መንግስት ይወስድና ኤክስፖርት ያደርገዋል በደንብ ተሰርቶ። ለዚህ ብሎንዷ እንዲነስነት ትሄዳለች። የእሷ ጸጉር አይደለም እና ብዙ ጭስ የተጨሰበት ነው እና እነሱ ጸጉራቸውን የሰጡት። ልክ እንደዛ ደግሞ በቆሮንቶስ ደግሞ ሴቶች ሰውነታቸውን ለአምልኮ ይሰጣሉ። ለዚህ ነው ጳውሎስ በሮሜ መልእክት ላይ ምን ይላል? ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለማን አቅርቡ? ለእግዚአብሔር። ሂስቶሪካል ባክግራውንዱን ማወቅ አለብን። ለዚህ ነው በዛ አካባቢ አባባል ነበረ፣ ቆሮንቶሳዊ ብዬ በአማርኛ ተረጎምኩት። እነሱ የሚሉት ኮሪንቲያስቴሲያ። አንድ ሰው ሲናገር ቆሮንቶሳዊ ካለ ሌላ ማብራሪያ ያስፈልገው። ምን ማለት ነው? ርኩሰት የሚወድ ሴሰኛ ማለት ነው ቆሮንቶሳዊ ከተባለ። ይሄ የቆሮንቶስ መንፈስ ምድሪቱ ላይ በርኩሰት በጣም የተሰራጨ ነው። ከዚህ የተነሳ ብዙ የአባላዘር በሽታ አለ። ለዚህ ነው አስክለፒየስ መቅደስ ብትሄዱ ሰው ሁሉ ከበሽታው ለመፈወስ የተለያየ ምስሎች እያመጣ ፈውስ ነው የሚጠይቀው።
ኃይለኛ በሽታ ያለባት ሴንተር ናት። ብዙ ሰዎች እንደዚህ ያደርጋሉ እና በየመንገዱ ርኩሰት ያለበት ልቅ የሆነ ርኩሰት ያለበት ከተማ ነው። ነውረኛ ከተማ ነው። ጌታችን ኢየሱስ ክርስቶስ ከመምጣቱ 150 ዓመት በፊት ግን ሮማውያን መጡና ደመሰሷት፣ አፈራረሷት፣ እንዳልነበረች አደረጓት። እና ምን አደረጉ? ከዛ በኋላ ዳግም ቆሮንቶስ ተሰራች። እዛው ቦታ ላይ እዛው ቤተ መቅደሶች እንደገና ሬዞሬክት አደረጉ። ምክንያቱም ያፈረሷት ሮማውያን ለክብራቸው ነው። አሁን ደግሞ አፈራረሱና ግሪካዊ የነበረችውን ቆሮንቶስ አፈረሱና ሮማዊ ቆሮንቶስ አድርገው ሰሯት። ሮማዊቷ ቆሮንቶስ ደግሞ የሚኖሩባት ሰዎች እዚህ ታሪኩ ላይ እንደምትመለከቱት በገንዘብ ነፃነት የገዙ ባሪያዎች የነበሩ በገንዘባቸው ነፃነታቸውን የገዙ ማለት ነው። ወይንም ደግሞ ውትድርና ከ10 ዓመት በላይ ያገለግሉ ነፃነት ይሰጣቸዋል። ስለዚህ ባሪያ ሆኖ በውትድርና ነፃነት የወጣ ሰው በዛ ይኖራል። ጌቶቻቸው ነፃ ሲለቋቸው ባሪያዎች ነፃ ይወጣሉ። እነዚህ ተሰብስበው ነው ዳግም ቆሮንቶስን የሰሯት። ባለጠጎች ሆኑ፣ ሀብት ሰበሰቡ። ምንም አልነበሩም፣ ባላባቶች አልነበሩም፣ ምሁራን አልነበሩም፣ ከነ ሶቅራጥስ ክለብ አልነበሩም፣ ከአንድ አቲና ሰዎች አልነበሩም። ድሆች ናቸው፣ የዓለም ምናምንቴ ናቸው፣ የተናቁ ናቸው፣ ጎስቋላ ሰዎች ናቸው። ተሰብስበው አለፈላቸው። ንግድ ብልጥግና በዛላቸው። የቆሮንቶስን አድቫንቴጅ ወሰዱ። ከዛ ያቺ የረከሰች ከተማ እንደገና ወደ ቀደመ እርኩሰቷ ተመለሰች። የከተማ መንፈስ አይጠፋም፣ ነግራቸዋል። የከተማ መንፈስ እዛው ቦታ ላይ ምድር ላይ በዛ ምድር ላይ የተሰራ ወንጀል፣ ኃጢአት፣ ግፍ፣ ደም ያለበት ምድር ትውልድ ይቀያየርበታል። በምድሪቱ ላይ ግን ያን መንፈስ የሚሰብሩ ሰዎች እስኪነሱ ድረስ ግልሙትናው ይመለሳል፣ ነፍሰ ገዳይነቱ ይመለሳል፣ ጦርነት ይመላለሳል፣ ወንጀል ይመላለሳል፣ ግፍ ይመላለሳል። ዋይ በምድሪቱ ላይ የተሰራ ግፍ፣ ደም አለ። እዚህ ቤት ሰው አለ። ስለዚህ አየሩን የያዙ መናፍስቶች አሉ። በመተት በድግም ከተማን የያዙ ቴሪቶሪያል ስፒሪቶች አሉ። ከአፈሩ ጋር የተገናኙ ከውሃው ጋር የተገናኙ። ልቀቅ ስትሉት አለቃ ነው፣ አልለቅም አገሬ ነው ይላቸዋል። ለትውልድ ያስቁጥ አገር ነው ይላቸዋል። ለዚህ ነው ጻድቃን ሲበዙ፣ የሚጸልዩ ሰዎች ሲበዙ የሚጋፋቸው ነገር ይበዛል። ለዓመታት የኖረውን መንፈስ ማላቀቅ ብዙ ጉልበት ይጠይቃል። ብዙ በሬዎች ባሉበት ብዙ ሲሳይ አለ ይላል መጽሐፍ ቅዱስ። አሜን። ጉልበት ያላቸው በሬዎች ያስነሳልን። የሚማልዱ የጸሎት ሰዎች፣ ጉልበት ያላቸው የሚያስለቅቁ ሰዎች ያስፈልጋል። ለዚህ ቆሮንቶስ ተመልሳ የርኩሰት ወደብ ሆነች፣ የአመፅ ወደብ ሆነች ተመልሳ። እንዲህ አይነት ታሪክ ያላት አገር ናት ቆሮንቶስ። በመካከላቸው ብዙ መኳንንት አልነበሩ፣ ብዙ ምሁራኖች አልነበሩ። ጳውሎስ የሚነግራቸው ለዚህ ነው። እናንተ እኮ አልነበራችሁም፣ ዶንት ፎርጌት ምናምንቴ የነበራችሁ አይደለም አሁን ስናነበው የነበረው እና ምንም እኮ አደላችሁ። ምን ነው ረሳችሁ እንዴ? ዶንት ፎርጌት ዩ ባክግራውንድ ዩር ስሌቭስ። እና እዛ ባሪያዎች እኮ ነበራችሁ። እና በአብዛኛው ኤክስ-ስሌቭስ እና ኤክስ-ትሬደርስ ነበሩ። ነጋዴዎች ናቸው፣ ሰርቶ ባለጠቂያዎች ናቸው። አንዳንድ ጊዜ አላደለም ከዘር ከወረሰው ይልቅ ይሄ ሰርቶ ያገኘው አንዳንዴ ሲንቀባረር ታያላችሁ። አላደለም በቃ የትላንቱን ይረሳል፣ የትላንቱን ይረሳል። ዛሬ በለበሰው ልብስ፣ ዛሬ በኖረው ኑሮ ትላንቱን ይረሳል። እና መርሳት የሌለብን ነገሮች አሉ። ለእነዚህ ሰዎች ነው የሚነግራቸው። በራሳቸው ጥረት ስኬት ሲመጣላቸው ከባላባቶች ጋር መወዳጀት ጀመሩ እና አቲቲዩዳቸው ተለወጠ። ወደ እግዚአብሔር ቤት ሲመጡ ይመለከቱና አጵሎስን ሲያዩ እኔ ማን ነኝ ማለት ጀመሩ። የአጵሎስ ወዳጅ ኬፋን ሲያዩ እኔ ኬፋ ነኝ ማለት ጀመሩ። ከትልቆች ጋር መዋደድ ጀመሩ። የማን ወገንን ብሎ ራሳቸውን አይደንቲፋይ የሚያደርጉት ከእነ እከሌ ከሚባሉ ከትልቅ ሰዎች ጋር ሆነ። ዋይ ከየት አመጡት ይሄን ባክግራውንድ? ምክንያቱም ባሪያዎች ነበሩ። እኛ እኮ እዛ ጋር ነበርን ለማለት ክላሳቸውን ለመጨመር ሲሉ በቤተ ክርስቲያንም ውስጥ ያንን ኮተት ይዘው ወደ ቤተ ክርስቲያን ገቡ ማለት ነው። የሚመካ ይላቸዋል ጳውሎስ። በማይመካ ይሲ አሁን ገባችሁ ታሪኩ። ይሲ እነዚህ የቆሮንቶስ ሰዎች ትልቁ ችግራቸው ፕራይድ ነው። ፕራይድ ሲንፉል፣ ትምክህት በጣም ነውረኛ የሆነ ኃጢአት ነው ወገኖች። ለዚህ አገልጋይን ከአገልጋይ ማወዳደር ጀመሩ። የቤተ ክርስቲያን ችግር 90% ብትመለከቱ ከየት የመጣ መሰላችሁ? አስተዳደግ፣ አበቃቀል።
አበቃቀል በቤተ ክርስቲያን ውስጥ ችግር ያመጣል። እና ወደ ኋላ ሄጄ አንዳንድ ታሪኮች ከዚህ በፊት የተናገርኩትን መናገር ፈለኩኝ። ኖርዌይ ብትሄዱ የኖርዌይ ሰው ክርስቲያኖች ናቸው፣ ጌታን ተቀብለዋል። ግን ምን ያደርጋሉ? ያጨሳሉ። ለነሱ ማጨስ አስተዳደጋቸው ላይ ሲያዩት ነው ያደጉት። ያጨሳሉ ማለት ኢትዮጵያ አበሾቹ ማለት የኢትዮጵያ ኤርትራን ማለት አይደለም፣ ግን የኖርዌጂያንስ ማለት ነው። ጣሊያኖቹ ጋር ብትሄዱ ደግሞ የጣሊያን ክርስቲያኖች ደግሞ ምን ይወዳሉ? ቪኖ ይወዳሉ። አንድ ጊዜ ከአምልኮ በኋላ ሁለት እህቶች መጡና ሰላም ልክ ስንባባል ከላይ እስከታች ጠላ ቤት የነበሩ ነው ይመስለኝ። ቪኖ ይሸጣሉ። ኧረ በኢየሱስም የት ሄዳችሁ ነበር አልኳቸው። ምን ነው እንዴ ትሸጣላችሁ? የጠጣችሁ ትመስላላችሁ አልኳቸው። አዎ ሄድን ቅዱሳን ቤት ምሳ በልተን የመጣ ነው አሉ። እና ማወራረጃው እና የጣሊያን ክርስቲያኖች ቪኖ ይጠጣሉ። እና እንደውም አባባል አላቸው፣ ውሃ ለድልድይ ቪኖ ለሰው ልጅ ነው ይላል። እና ከቅዱስ ቁርባንም ሰርቭ የሚያደርጓችሁ በቪኖ ነው፣ በዋይን ነው። እና የኢትዮጵያ ክርስቲያኖች ምን ይበላሉ? ክትፎ። ግን ክትፎ የሰው ነው፣ የሰው ስጋ ነው፣ የበሬ አይደለም። በኢየሱስ እኛ የሰው ስጋ እንበላም። በደንብ ቅርጥፍ አድርጋችሁ። ሐሜተኝነት የሰው ስጋ መብላት ነው። ሐሜት የኢትዮጵያ ክርስቲያኖች አይነተኛ ዩኒፎርማቸው ነው። በኢየሱስ ስም ይውለቅላችሁ። ኧረ ከኔም ይውለቅልኝ፣ ከህዝባችን ይውለቅ። ሐሜት፣ አሉባልታ ቤተ ክርስቲያንን ያረከሰ ነገር ነው። እነሱ ወይን ጠጡ፣ ራሳቸውን ነው የሚጎዱ፣ ራሳቸውን ነው። ሲጋራ ጠጡ፣ ራሳቸውን ነው የሚጎዱት። ሐሜት ግን ሌላውን ሰው ይጎዳል። እህቴን ይጎዳል፣ ወንድሜን ይጎዳል። ስለዚህ አንደበት እሳት ነው ይላል መጽሐፍ ቅዱስ። ስለዚህ አንደበታችን ይቀደስ። እስቲ አሜን በሉ። በቃ ስለ ሰው ማውራት ደግሞ የህፃነት ምልክት ነው። እንደግ ደስ የሚሉ ሰዎች፣ ኮንፍሮንት የሚያደርጉ ሰዎች፣ ቅር ብሎኛል ምን ነው ብለው የሚነግሯችሁ ሰዎች አትጥሏቸው።